ባለ አንድ መኝታ በ86 ካሬ ባለ ሁለት መኝታ በ121 አሁን የተገኘሁት ሪያሊቲ ሪል ስቴት በ13ኛ ፕሮጀክት ግቢ ውስጥ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የልደት ሪል ስቴት ዩቲዩብ ተከታታዮች እና ቤተሰቦች እንደምን ቆያችሁ? በዛሬ ፕሮግራሜ ላስቃኛችሁ የተዘጋጀሁበት ዋነኛ የፕሮግራሜ ርዕስ የሚሆነው እንግዲህ ሪያሊቲ ሪል ስቴት በቦሌ ደንበል ጋዜቦ አደባባይን ወረድ እንዳለ የሚገኝ አዲስ ፕሮጀክት መጀመራችንን ምክንያት በማድረግ ይሆናል። አሁን ያለሁት እንግዲህ በቦሌ ደንበል ጋዜቦ አደባባይን ወረድ እንዳለን በሚገኘው ቁጥር 1 ሳይታችን ባስረከብነው ቤት ውስጥ ይሆናል ማለት ነው። እንግዲህ የምታውቁኝም ትኖራላችሁ፣ ለማታውቁኝ ግን ልደት በለጠ ባላለው የሪያሊቲ ሪል ስቴት ሲኒየር ሴልስ ኮንሰልታንት ሲሆን እንደዚሁም ደግሞ የሽያጭ ባለሙያ ነኝ። ዛሬ በዚህ ቤት ውስጥ የተገኘሁበት ዋነኛው ዓላማዬ ምንድነው? በቁጥር 2 ፕሮጀክታችን ላይ እንግዲህ እዚህ ቁጥር 1 ፕሮጀክታችን ላይ ያላካተትናቸውን የካሬ አይነቶች አሁን ባለ አንድ መኝታ እንደዚሁም ባለ ሁለት መኝታ ደግሞ በተለያየ የካሬ አማራጭና እይታ አማራጭ ለእናንተ ለደንበኞቻችን ይዘን ቀርበናል። እንግዲህ የ2 ዓመት ፕሮጀክት ነው። ከዛሬ 1 ወር በፊት የነበረውን ፕሮግረስ ያለበትን ደረጃ በደንብ ለማሳየት ሞክሬ ሲሆን አሁን ደግሞ ያለበትን ስታተስ ለምሳሌ ብዙ የተቀየሩ ነገሮች ይኖራሉ። እሱን እንደዚሁም ደግሞ አሁን የተገኘሁበት ክፍል ባለ 2 መኝታ 154 ካሬ አፓርትመንት ውስጥ ሲሆን እዛም በቁጥር 2 ሳይታችንም ላይ የተለያዩ እንግዲህ ቀደም ብዬ እንደነገርኳችሁ ባለ 2 መኝታ የተለያዩ የካሬ አማራጮች አሉን። ከነሱ ካሉን የካሬ አማራጮች በዚህ ቤት ተመሳሳይ ብዬ የምለውን የካሬ አማራጭ ነው እንግዲህ ለእናንተ ለማሳየት የሞከርኩት። ያው ቤቱ ተሰርቶ ካለቀ በኋላና የሚያማምሩ ፈርኒቸሮች ሲገቡበት ምን አይነት ይዘት እንደሚኖረው እንደዚሁም ደግሞ ሪያሊቲ ሪል ስቴት በምን ደረጃ በጣም በከፍተኛ ጥራት ቤቶችን እየገነባ ያለ ድርጅት እንደሆነ እንግዲህ አልቆ ሲታይ ምን እንደሚመስል በዚህ መመስከር የምትችሉበት ነው የሚሆነው ማለት ነው። አሁን የተገኘሁት ሪያሊቲ ሪል ስቴት በ13ኛ ፕሮጀክት ግቢ ውስጥ ይሆናል ማለት ነው። ይሄ ከኋላ የምትመለከቱት ፕሮጀክታችን እንግዲህ ያው ቦታውን ለመጥቀስ ያህል የሚገኘው ቦሌ ደንበል ጋዜቦ አደባባይን ወረድ እንዳሉ የሚገኝ ሲሆን ከዚህ በፊት ካጠገቡ ሰርተን ያስረከብነው ሳይት አለን። እንግዲህ ቁጥር 1 ሰርተን አስረክበን ለደንበኞችም ቁልፋቸውን አስረክበን ደንበኞችም ገብተው መኖር ጀምረዋል። እንደዚሁም ደግሞ የተለያዩ ያው ካርታቸውንም ወስደው መኖር ጀምረዋል። ስለዚህ ይሄንን ሽያጭም ሆነ ስራንም በማጠናቀቃችን ወደ ቁጥር 2 ሳይታችን ለእናንተ ለደንበኞቻችን የተለያዩ የካሬ አማራጮችን አካተን ይሄ ከኋላ በምትመለከቱት ደረጃ እንግዲህ ስራ እየሰራ ነው። ከ1 ወር በፊት እዚህ ጋራ ያው የአካባቢውን ማጽዳት ስራ ላይ ነበርን። አሁን ግን እንደምትመለከቱት ቁፋሮ ጨርሰን ወደ ሾሪንግ ስራ እየሄድን ነው። በዚህ በመጪው ሳምንታቶች ውስጥ ደግሞ የመሰረት ወይም የፋውንዴሽን ስራ የምንሰራ ይሆናል ማለት ነው። ይሄ ፕሮጀክት አጠቃላይ በ1550 ስኩዌር ሜትር ላይ የሚያርፍ ሲሆን ቤቱ ብቻ ደግሞ የሚገነባው 1228 ስኩዌር ሜትር ላይ ይሆናል። ይሄ ዘመናዊ አፓርትመንት በቂ የሆነ የመኪና ማቆሚያ ፓርኪንግ ማለትም 3 ቤዝመንት ያለው እንደዚሁም ደግሞ ግራውንድ ፕላስ 16 የሆነ ዘመናዊ አፓርትመንት ሲሆን በዚህ ዘመናዊ አፓርትመንታችን ላይ እንግዲህ ቁጥር 1 ላይ ያላካተትናቸው ለምሳሌ ባለ 1 መኝታ ከ86 ካሬ ጀምሮ ባለ 2 መኝታ ደግሞ በተለያዩ የካሬ አማራጮች እንደዚሁም ባለ 3 መኝታ ለእናንተ ለደንበኞቻችን ይዘን መተናል ማለት ነው። እንግዲህ አካባቢውን እንደምታውቁት በጣም ለመኖር እንግዲህ ጸጥታው በጣም ልነግራችሁ አልችልም። ያው ሳይት በምትጎበኙበት ጊዜ እናንተም የምትመሰክሩት ይሆናል። በጣም ለመኖር አመቺ የሆነ ቦታ ነው። እንደገና ደግሞ ያው አካባቢው ለብዙ ቦታዎች ኢዝሊ ለምሳሌ ለቦሌ ኢንተርናሽናል ኤርፖርት እንደዚሁም ደግሞ ለሜክሲኮ አዲስ አበባ ውስጥ ዋና ዋና ለሚባሉ ሰፈሮች በጣም ቅርብ የሆነ ቦታ ላይ ነው። የተለያዩ ኤምባሲዎች የሚገኙበት ኢንተርናሽናል የሆኑ ትምህርት ቤቶች ያሉበት የሃይማኖት የእምነት ተቋማት የሚገኙበት እንደዚሁ 5 ስታር የሆኑ ኢንተርናሽናል ሆቴሎች በደንብ የሚገኙበትና የዲፕሎማቶች መኖሪያ አካባቢ እንደመሆኑ መጠን እንግዲህ እዚህ ቦታ ጋር ያው ሪያሊቲ ሪል ስቴት ለእናንተ ለደንበኞቻችን በጥራትና በፍጥነት ሁሉ ጊዜ ባለው ጊዜ እንዳውም ካለው ጊዜም ቀድሞ በማስረከብ የሚታወቅ
ድርጅት እንደመሆኑ መጠን አሁንም ያው በዚህ አመት እንግዲህ የስክሌተን ስራ ጨርሰን ወደ ብሎክ ወርክ እንደዚሁም ደግሞ እናንተን በዚህ በሁለት አመት ጊዜ ውስጥ ሰርተን ለማስረከብ ስራ ጀምረናል። የተለያዩ አፓርትመንቱ በጣም ዘመናዊ ነው። አሁን እንደምታዩት እዚህ ስራ ላይ ነው። ከሆኑ ወራትና ጊዜያት በኋላ ደግሞ በጣም ትልቅ ፕሮግረስ የሚያሳይ ነው ብዬ ያስባለሁ። ደግሞ በዛም እርግጠኛ ነኝ። በዚህ አፓርትመንት ውስጥ እንግዲህ ሁሉም የጋራ መገልገያዎች ለምሳሌ እንደ ጂም፣ ስቲም፣ ሳውና የተለያዩ ዝግጅቶችን የምናደርግበት አዳራሽና ሰገነትን ያካተተ ነው። በዚህ እንግዲህ በፍጥነት ግንባታውን እዚህ ደረጃ ካደረስነው አፓርትመንታችን ላይ ካካተትናቸው የካሬ አማራጮች ውስጥ ለምሳሌ ባለ 1 መኝታ በ86 ካሬ፣ ባለ 2 መኝታ በ121፣ በ137፣ በ139 እና በ150 ካሬ አማራጭ እንደዚሁም ደግሞ ባለ 3 መኝታ 164፣ 171 እና 186 ካሬ አማራጮችን ያካተተ ሲሆን በጣም ዘመናዊ አፓርትመንት ነው። እንደነገርኳችሁ ግቢው በሙሉ በ1558 ስኩዌር ሜትር ላይ ያረፈ ሲሆን አፓርትመንቱ ደግሞ የሚገኘው 1228 ስኩዌር ሜትር ላይ ይሆናል። ይሄ አፓርትመንት 2 ዊንግ ነው የሚኖረው። በዚህ 2 ዊንግ ላይ ማለት በአንደኛው 2 ቢልዲንጎች ሆነው ነገር ግን ቢልዲንጎቹ ራሳቸውን የቻሉ ማይገናኙ ወይም ያልተገጣጠሙ ናቸው። ራሳቸውን የቻሉ ሲሆን በአንደኛው ዊንግ 4 ቤት ያለ ሲሆን በሌላኛው ዊንግ ደግሞ 6 ቤቶች ይኖራሉ ማለት ነው። ስለዚህ በ6 ቤቶቹም ላይ ባለ 2 እና ባለ 3 ያካተትን ሲሆን እንደዚሁም ባለ 1 አለው። እንደዚሁም 4 ቤት ደግሞ በፍሎር ያለው ላይ ደግሞ ወይም በሌላኛው ዊንግ ላይ ደግሞ እንደዚህ ባለ 3 እና ባለ 2 መኝታ አፓርትመንቶች ያሉት ነው። ይሄ አፓርትመንት እንግዲህ የ2 አመት አፓርትመንት ሲሆን በከፊል ግንባታ ወይም በሰሚ ፊኒሽድ እንደዚሁም ደግሞ በሙሉ ግንባታ ወይም ፉል ፊኒሽድ አማራጮችን አካተንላችኋል ማለት ነው። ይሄ አፓርትመንት እንደነገርኳችሁ በጣም ዘመናዊ አፓርትመንት ነው። የተለያዩ የካሬ አማራጮችን አሉት። እንደዚሁም ደግሞ እኛ ለኢትዮጵያውያን ለሀበሾች በተለይ ትራዲሽናል ኪችን ወይም ደግሞ ክሎዝድ ኪችን በጣም ግዴታ ነው ያስፈልጋል። ስለዛ ይሄንንም ሰፊ የሆነ ትራዲሽናል ኪችን ያለው ነው። ባልከኒ አለው። በጣም ሰፊ ባልከኒ አላቸው ቤቶቹ በሙሉ ማለት ይቻላል ባልከኒ አላቸው። እንዳውም በሌሎች ፕሮግራሜ ላይ እያንዳንዱን ዲቴይል ለመቃኘት እንሞክራለን። ነገር ግን ቤቶቹ በቂ የሆነ የብርሃን እንደዚሁም ደግሞ የቬንቲሌሽን ያላቸው ናቸው። ሪያሊቲ ሪል ስቴት ሁልጊዜም እንግዲህ እስካሁን ድረስ ካስረከብናቸው ሳይቶቻችን በጣም ዘመናዊ አድርገን ነው የሰራናቸው እስካሁን ባለን ቆይታ። በውስጡም እንደ የጋራ መገልገያ ብለን ያስቀመጥ ነው እንደ ዋና የሚባሉት እንደ ከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሊፍት እንዳውም 3 ሊፍት ነው ያለው። አንዱ የእቃ ሆኖ ሰፋ ያለ ሊፍት ነው። ሌሎቹ 2 ደግሞ ለሰው ማጓጓዣ የሚሆኑ አገልግሎት የሚሰጡ ሊፍቶችን አካተናል። ቴራስ አለው ሰገነት ማለት ነው። እንደዚሁም የስብሰባ አዳራሽ ወይም ለተለያዩ ዝግጅቶች የሚውሉ የምንጠቀምባቸው አዳራሾች አለው። በቂ የሆነ የመኪና ማቆሚያ ፓርኪንግ እንደዚሁም ደግሞ ለኤሌክትሪክ መኪኖች የሚሆን ቻርጂንግ ስቴሽን ያላቸው አለ። በቤዝመንት ፓርኪንጋችን ውስጥ ያካተት ነው። ሌላው ከዚህ ዘመናዊ አፓርትመንት መግዛት የምትፈልጉ ቤት ገዢ ደንበኞቻችን አሁን በእርግጥ ታላቅ ቅናሽ ላይ ነን። ስለዚህ ያው በካሬ ከ110,400 ብር ጀምሮ ነው እየሸጥን ያለ ነው። እስከ 134,400 ብር የሚሸጡ አፓርትመንቶች ያሉት ሲሆን ቅድመ ክፍያቸው 10% ነው። ቀሪውን 90% ደግሞ ወይም በ7 ዙር አለው አከፋፈሉ። መጀመሪያ 10 ከፍለው ከዛ ቀሪውን 15% ተደርጎ ተከፍሎ የሚያልቅ ሲሆን በዚህ አከፋፈል ሁኔታ እንግዲህ እናንተ የቤት ገዢ ደንበኞቻችን እንደምትመርጡት ነው የውላችን የሚሆነው። ያ ማለት ከፍዬም ጨርሰው በተቀመጠልኝ የጊዜ ሂደት ከሆነ የሚሉ ከሆነ የመጀመሪያውን ክፍያ ከፍለው
ሁለተኛ ፔመንት የሚጠየቁት ከ3 እስከ 4 ወር ባለው ጊዜ ውስጥ ይሆናል ማለት ነው። ወይም ደግሞ እንደዚህ በግንባታ ሂደት ይሁንልኝ ብላችሁ የምትሉም ካላችሁ ደግሞ 10%ቱን ቤቱን ስትገዙ የምትከፍሉት ይሆንና ቀጣዩን 15% ደግሞ የግንባታ ሂደቱ ለምሳሌ የመሰረት ስራ ሲጠናቀቅ፣ የግራውንድ ፍሎር ስላብ ሲጠናቀቅ፣ 8ኛ 16ኛ እንደዚህ እያለ እንግዲህ ውላችን ላይ በደንብ በግልጽ ዝርዝር መረጃውን የምናገኘው ይሆናል ማለት ነው። ከ30% ጀምሮ ለምትከፍሉ ቤት ገዢ ደንበኞቻችን ደግሞ ከ2% እስከ 20% የሚደርስ ታላቅ ቅናሽን አስቀምጠንላችኋል። ስለዚህ ያው ሁላችሁም የዚህ እድል ተጠቃሚ እንድትሆኑ ስል እንግዲህ መልእክቴ ነው ማለት ነው። እኔ ዝርዝር መረጃ የምትፈልጉም ከሆነ ለሳይትም ጉብኝት ቢሮም ለመምጣት የምትፈልጉ ደንበኞቻችን ከታች በማስቀምጥላችሁ ስልክ ልደት ብላችሁ በመደወል እኔ የሽያጭ አማካሪያችሁ ነኝ የሪያሊቲ ሪል ስቴት መታችሁ በደንብ መረጃውን አግኝታችሁ እንግዲህ የምትወዱትን ቤት ሰርቶ ከሚያስረክባችሁ ሪል ስቴት ግዙ እያልኩኝ የዛሬው ፕሮግራሜ በዚህ ያበቃል። አመሰግናለሁ።